የዛሬዎቹ ሁለት ታሪኮቻችን እጅግ በጣም አሰቃቂ ከመሆናቸው የተነሳ እውነት መሆናቸውን ራሱ አታምኑም። ወደ ዛሬው ታሪኮቻችን ከማለፋችን በፊት ግን እንደተለመደው ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ታሪኩ ማርች 2015 ዓ.ም ላይ የ65 ዓመቷ ታምራ ሳምሶኖቫ ሩሲያ ውስጥ የሚገኘውን ቤቷን እያሳደሰች ነበር። የ79 ዓመት ጓደኛዋም የነበረችው ቫለንቲና ጓደኛዋ ቤቷን እያሳደሰች መሆኑን ስትረዳ ቤቷ ታድሶላት እስኪያልቅ ድረስ ለተወሰኑ ጊዜያት አብራት እንድትኖር ጥያቄ ታቀርብላታለች። ታምራ ይህንን ስትሰማ በጣም ነበር የተደሰተችው። ጥያቄዋንም ወዲያው ነበር የተቀበለችው። እንደገባችም የቤት ኪራይ ለመክፈል አቅሟ ስለማይፈቅድ የቤት ውስጥ ስራዎቿን በማገዝ ውለቷን ለመክፈል ትሞክራለች። ምግብ የምታበስልላት ሁሌ እቃዎቿን የምታጥብላት እሷ ነበረች። ከተወሰኑ ሳምንታት በኋላ ታዲያ የታምራ ቤት እድሳቱን ይጨርሳል። ነገር ግን ታምራ እዚህ እየኖረችው ያለው ኑሮ ስለተመቻት መውጣት አልፈለገችም ነበር። ጓደኛዋንም ለተወሰኑ ጊዜያት አብራት እንድትኖር ትጠይቃታለች። ቫለንቲና በመጀመሪያ ብታቅማማም ጓደኛዋ ስለነበረች እሺ ትላታለች። ነገር ግን የተወሰኑ ሳምንታት ቢያልፉም ታምራ ምንም አይነት የመውጣት ፍላጎት እያሳየች አልነበረም። ይህም ቫለንቲናን በተወሰነ መልኩ እያስጨነቃት ይመጣል። በኋላ ግን 5 ወራትን በትዕግስት ከጠበቀቻት በኋላ ፊት ለፊቷ ሄዳ አሁኑኑ ውጪልኝ ብላ ትነግራታለች። ታምራ ግን እንደ በፊቱ መቅለስለሱን ትታ በቀጥታ አልወጣም ነበር ያለቻት። ይህም በሁለቱ ሴቶች መሃል ትልቅ ጸብ እንዲነሳ ምክንያት ይሆናል። ለተወሰኑ ቀናትም በሁለቱ ሴቶች መሃል ምንም አይነት ንግግር አልነበረም። ከተወሰኑ ቀናቶች በኋላ ግን በሌላ ምክንያት እንደ አዲስ ይጣላሉ። ጭቅጭቃቸው እየተጋጋለ ከመጣ በኋላ ግን መጀመሪያ የተጣሉበት ምክንያት እንደ አዲስ መነሳት ይጀምራል። ቫለንቲና ከመጀመሪያውም እዚህ ቤት መኖር የለብሽም ብላ ስትነግራት ታምራ ደግሞ እዚህ ቤት ውስጥ እስከፈለኩበት ጊዜ ድረስ መኖር መብቴ ነው እያለቻት ንግግራቸው የባሰ እየተፋፋመ ይመጣል። መጨረሻ ላይ ግን ታምራ ወደ ቀልቧ ስትመለስ እየሰራችው ያለው ነገር ልክ እንዳልሆነ ትረዳና የተወሰኑ ቀናቶች ብቻ ስጪኝ እወጣልሻለሁ ብላ ትነግራታለች። ቫለንቲና ይህንን ስትሰማ በጣም ነበር ደስ ያላት። ምክንያቱም ቤቷን እንደ በፊቱ በነፃነት ልትኖርበት ነው። ታምራም ቀኑን ሙሉ የቤቱን ስራ ካገዘቻት በኋላ እንደ ምስጋና ያክል ማታ እራት እሷ እንደምታበስል ትነግራታለች። ታምራ በኋላ ላይ ከቤት ወጥታ ቀጥታ ወደ ፋርማሲ በመሄድ የእንቅልፍ ኪኒን ነበር የገዛችው። ወደ ቤት ከተመለሰችም በኋላ ቫለንቲና የምትወደውን ሰላጣ ትሰራላትና የገዛችውን የእንቅልፍ ኪኒን በሙሉ ፈጭታ በመጨመር ለቫለንቲና ትሰጣታለች። ቫለንቲናም በጣም ርቧት ስለነበር የቀረበላትን ምግብ በሙሉ ጨርሳ ትበላለች። ታምራም ለጓደኛዋ የሰጠቻትን ምግብ መጨረሷን ካረጋገጠች በኋላ ቀጥ ብላ ወደ መኝታዋ ቤቷ ሄዳ ትተኛለች። የተወሰኑ ሰዓታት አልፈው ከሌሊቱ 8 ሰዓት አካባቢ ታምራ ከእንቅልፏ ተነስታ ወደ ታች በምትወርድበት ወቅት ቫለንቲናን መሬት ላይ ተኝታ ነበር ያገኘቻት። ያንን ሁሉ ኪኒን ሰጥታት ግን አለመሞቷን ስትመለከት በጣም ነበር የተናደደችው። ቢሆንም ግን እሷን ከመግደል ወደ ኋላ አላለችም። ከጎረቤት በተበደረችው መጋዝ ሙሉ ሰውነቷን ትቆራርጠዋለች። ታምራ ለካ ለረጅም ጊዜያት ያክል ሰው የመብላት ፍላጎት ውስጧ ነበረ። የቫለንቲናን ጭንቅላት ድስት ውስጥ ከከተተችው በኋላ መቀቀል ትጀምራለች። ልትበላው ማለት ነው። የቀሩትን የሰውነት አካላቶቿን ከቆራረጠች በኋላ ደግሞ በተለያዩ ፌስታሎች ትከታቸዋለች። ድስት ውስጥ የከተተችው እስኪበስልላት ድረስ ቅድም የቆራረጠችውን የሰውነት አካላቶችን በመያዝ ከቤታቸው በቅርብ ርቀት ላይ ወደሚገኝ ወንዝ እየተመላለሰች ትጥላቸዋለች። የቫለንቲናን እግርና ታፋ ይዛ ያንን ሁሉ መንገድ መጓዝ ስላቃታት ግን ቅርብ ወዳለ ጫካ ወስዳ ትጥለዋለች። ድስት ውስጥ የነበረውን የቫለንቲናን ጭንቅላትም ትንሽ ከበላችለት በኋላ እሱንም ወስዳ ትጥለዋለች። ከ4 ቀናት በኋላ ጁላይ 27 ቀን ላይ እነ ቫለንቲና ይኖሩበት የነበረው ተመሳሳይ አፓርትመንት ላይ የሚኖሩ ወጣት ጥንዶች ውሻቸውን ይዘው በዛው ተመሳሳይ ወንዝ ወክ ለማድረግ ይወጣሉ። ውሻቸውም ወደ ወንዙ ጋር እንደደረሰ ቀጥታ እየሮጠ ሄደው ወደ ፌስታሉ ነበር። እያሸተተውና በእጁ በተደጋጋሚ እየነካው ፌስታሉን ለመክፈት ይታገላል። ባለቤቶቹም ውሻውን ቢጠሩት ምን ቢሉት ወደ እነሱ ሊመለስላቸው አልቻለም። ጥንዶቹም ወደ ፌስታሉ ተጠግተው ትንሽ አታግሏቸው ከከፈቱት በኋላ የቫለንቲናን የሰውነት አካላቶች ነበር ያገኙት። ፖሊሶች ቦታው ላይ ከተገኙ በኋላ መጀመሪያ ማድረግ የነበረባቸው ነገር ወደ ቫለንቲና አፓርትመንት መሄድ ነበረ። ቤቷ ውስጥም ታምራ ብቻዋን እየኖረች መሆኑን ሲመለከቱ በመጀመሪያ በጣም ነበር የተገረሙት። እህትሽ ትሁን ጓደኛሽ መንገድ ላይ አስክሬኗ ተገኝቷል ብለው ይነግሯታል። ታምራ ግን ፊቷ ላይ ምንም አይነት የሐዘን ስሜት አይታይባትም። ፖሊሶቹም ቤታቸው ውስጥ ገብተው ቤቱን እንደሚፈትሹ ሲነግሯት ምንም አልመሰላትም ነበረ። ይሄ ነገር የሆነ ሰዓት ላይ እንደሚፈጠር ራሷን ያሳመነች ትመስላለች። ፖሊሶች ቤቱን በሚፈትሹበት ወቅት መሬት ላይ የተወሰኑ የደም ጠብታዎች
ሰነዶችና ቫለንቲና የተገደለችበትን መጋዝ ያገኛሉ። ከሱ በተጨማሪም የታምራን ዳይሪ ያገኙታል። ዳይሪውንም ከፍተው ውስጡ ያነበቡት ነገር እጅግ በጣም ነበር የሰቀጥጣቸው። ላለፉት 20 ዓመታት ገድላ የበላቻቸውን 17 ሰዎች ከአገዳደላቸው ጀምሮ እንዴት እንደበላቻቸውና እንዴት አስክሬናቸውን እንዳስወገደቻቸው ነበር የጻፈችው። ፖሊሶች ከዚህ በመቀጠል ታምራን በቁጥጥር ስር ያውላታል። ታምራ ወደ ፍርድ ቤት ቀርባ ፍርዷን በምትከታተልበት ወቅት ምንም ያስጨነቃት ነገር አልነበረም። በፍርድ ሂደቱ ጭራሽ እየተዝናናች ምንም አልመሰላትም ነበረ። ለጋዜጠኞችም የመሳም ምልክቶችን እያሳየች ነበረ። ታምራ ሳምሶኖቫም የዕድሜ ልክ ጽኑ እስራት ተፈርዶባት እስከዛሬዋ ዕለት ድረስ እስር ቤት ውስጥ ትገኛለች። የቫለንቲናን የሰውነት አካላቶች እየተመላለሰች ስታስወግድ የሚያሳይ የደህንነት ካሜራ ቅጂዎችም እነዚህ ነበሩ። ፍርድ ቤት ውስጥ የነበረው ሂደትም በጥቂቱ ይህንን ይመስል ነበረ። 1985 ዓ.ም አንድ ምሽት ላይ ዜግነቱ ካናዳዊ የሆነ የድንበር ጠባቂ ወታደር በኒውዮርክና በካናዳ መካከል ባለው ድንበር ላይ ድንበሩን እንዲጠብቅ ተልዕኮ ይሰጠዋል። ከፊት ለፊቱ የነበሩትን በመቶዎች የሚቆጠሩ መኪኖችን ሲመለከትም ውስጡ ከፍተኛ ኃላፊነት እንደተሰጠው ይሰማዋል። ምክንያቱም ድንበር መጠበቅ ለሱ ፓስፖርቶችን ቼክ ማድረግ ብቻ አልነበረም። ምክንያቱም አደገኛ የሚባሉ ወንጀለኞችን ከአሜሪካ አምልጠው ወደ ካናዳ እንዳይገቡ መጠበቅም ጭምር ነበር። በዛሬዋ ዕለትም አንድ አደገኛ የሆነ አሜሪካዊ ወንጀለኛ በድንበራቸው በኩል እንዳያልፍ ከፍተኛ ትዕዛዝ ተሰጥቶታል። ይህም አሌክስ ማንጎል የተሰኘ የ30 ዓመት ሰውዬ ነበረ። ከተወሰኑ ቀናቶች በፊት አንድ የትራፊክ ፖሊስ አሌክስ ማንጎልን አስቆሞት ነበረ። በመሃላቸው በተፈጠረ አለመግባባት ምክንያት ግን አሌክስ የትራፊኩን ሽጉጥ በመውሰድ ግንባሩን ብሎ ህይወቱን ያሳጠዋል። ይህንን ካደረገ በኋላ አምልጦ እስካሁን ድረስ በቁጥጥር ስር አልዋለም። በዚህም ከኒውዮርክ ከተማ ወደ ካናዳ የ6 ሰዓታት ጉዞ ብቻ ስለነበረ ፖሊሶች አሌክስ ወደ ካናዳ ተሰዶ ሊያመልጥ እንደሚችል አስቀድሞ ይተነበያሉ። በዚህም የካናዳና የአሜሪካ ፖሊሶች ተባብረው ይህንን ወንጀለኛ በንቃት እየተከታተሉት ይገኛሉ። የአፋልጉኝ ማስታወቂያው ላይ ጸጉሩ ቡኒ እንደሆነና ጺሙም ብዙም ያላደገ እንደሆነ ይገለጻል። በዚህም ይሄ የድንበር ወታደር አሌክስ ማንጎልን ለማግኘት እያንዳንዱን መኪና በንቃትና በጥንቃቄ መፈተሽ ይጀምራል። ነገር ግን ፈረቃው እስኪያልቅ ድረስ በመቶዎች የሚቆጠሩ መኪኖችን ቢፈትሽም አሌክስ ማንጎል የትም ሊገኝ አልቻለም። በዚህም ይሄ ወንጀለኛ ወደ ካናዳ እንዳላለፈ በጣም እርግጠኛ ነበረ። ፈረቃውንም እንደጨረሰ ወደ ቤቱ ያመራል። ከተወሰኑ ቀናቶች በኋላ ማርች 2 ካናዳ ውስጥ በሚገኝ አንድ ሱፐርማርኬት ፊት ለፊት ባለ የመኪና ማቆሚያ አንድ ፖሊስ አካባቢውን እየቃኘ ነበረ። ይህም ሱፐርማርኬት ከድንበሩ የ1 ሰዓት ርቀት ላይ ነበር የሚገኘው። ፖሊሱ እዚህ ቦታ ላይ በቆየበት የተወሰኑ ሰዓታት አንድ ቶዮታ መኪና ለረጅም ሰዓታት መቆሙን ያስተውላል። ሁኔታውም ያጠራጠረው ይሄ ፖሊስ መኪናውን ቀርቦ ለመመርመር ይወስናል። ወደ መኪናው በቀረበበት ወቅትም ጋቢና ውስጥ በተሳፋሪው በኩል አንድ ሰውዬ ተቀምጧል። እድሜው ወደ 30ዎቹ የሚጠጋ ሲሆን ጸጉሩ ቡኒ ሆኖ ጺሙ ብዙም አላደገም ነበረ። ይሄ ፖሊስም እየተፈለገ የነበረው አሌክስ ማንጎል እንደሆነ ወዲያው ነበር ያወቀው። ፖሊሱም ተጨማሪ ኃይሎችን ከጠራ በኋላ መሳሪያውን በመያዝ ወደ ነጩ ቶዮታ ማምራት ይጀምራል። ጋቢና ውስጥ የነበረውም ሰውዬ ፖሊሱን ሲመለከት ወዲያው ወደ ሹፌሩ ወንበር ዘሎ በመቀመጥ መኪናውን አስነስቶ ያመልጣል። ፖሊሱም ወዲያው ወደ መኪናው በመመለስ መኪናውን ከጀርባው ሆኖ መከታተል ይጀምራል። ብዙም ሳይቆይ ብዛት ያላቸው የፖሊስ መኪኖች ያንን ነጭ ቶዮታ መኪና ማሳደድ ይጀምራሉ። ከተወሰኑ ርቀቶች በኋላ ግን ነጩን መኪና በስተመጨረሻ መያዝ ቻሉ። ምንም እንኳን ፖሊሶቹ ለረጅም ጊዜ ሲፈልጉት የነበረውን እስረኛ በቁጥጥር ስር ቢያውሉትም እንዴት ብሎ ያንን ሁሉ የድንበር ወታደሮችን አልፎ ወደ ካናዳ እንደገባ ግን ጥያቄ ይፈጥርባቸዋል። ነገር ግን ነጩን ቶዮታ መኪና በሚፈትሹበት ወቅት ውስጡ ባገኙት ነገር ሙሉ ፖሊሶች ነበር ውስጣቸው የተረበሸው። አሌክስ ያንኑ ፖሊስ ተኩሶ በገደለበት በዚያኑ ተመሳሳይ ምሽት ላለመያዝ ወደ አንድ ገለል ወዳለ ጫካ ሄዶ ተደብቆ ነበረ። በነጋታው ከጫካው ወጥቶ ዞር ዞር በሚልበት ወቅት ቤቨርሊ የተባለች ወጣት ከህንፃ ወጥታ ወደ መኪናዋ ብቻዋን ስትሄድ ይመለከታታል። አሌክስም ይህን እንደተመለከተ ቀጥታ ሽጉጡን ይዞ ወደ እሷ ነበር ያመራው። በመሳሪያውም ካስፈራራት በኋላ ወደ አንድ ጫካ ወስዶ ወደ ተገለለ አንድ ቤት ውስጥ ያስገባታል። ከገደላት በኋላም ቀሚሷን፣ መታወቂያዋን እንዲሁም አጠቃላይ ንብረቷን ይወስደዋል። ከዚህ በመቀጠልም በሚዘገነን ሁኔታ ሙሉ ፊቷን እስከነ ጸጉሯ ድረስ በቢላ በመቁረጥ እንደ ማስክ አድርጎ የራሱ ፊት ላይ ይለብሰዋል። ሙሉ ልብሷንም ለብሶ ወደ ድንበሩ ከደረሰ በኋላ ማንነቱ ሳይታወቅ በሚያስገርም ሁኔታ ወደ ካናዳ ይገባል። የድንበሩ ወታደርም አሌክስ ማንጎልን ያላገኘው የቤቨርሊን መልክ፣ ልብስ፣ መኪና እንዲሁም መታወቂያውን ይዞ ስለነበር ነው። ፖሊሶችም እዛ መኪና ውስጥ ያገኙት ነገር ይህንኑ ነበረ። ልብሷን፣
መታወቂያዋን እንዲሁም ቁርጦ የለበሰውን ፊቷን። አሌክስ ማንጎል በቁጥጥር ስር ከዋለ በኋላ ወደ አሜሪካ እንዲመለስ ይደረጋል። ነገር ግን ወደ ፍርድ ቤት እየተወሰደ ባለበት ወቅት ለማምለጥ በመሞከሩ በፖሊሶች በጥይት ተመቶ ሕይወቱ ያልፋል። የዛሬው እውነተኛ ታሪኮቻችን ይህንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።